የቲክቶክ መስራች ዣንግ ሚንግ በጣም ተጨንቋል። በአፓርትመንት ቤቱ ላይ ሆኖ የጀመረው ካምፓኒ በ4 ዓመት ባልሞላ ጊዜ ውስጥ $3 ቢሊዮን በላይ በማግኘት በዓለም አንደኛ ትልቁ አፕ ቢሆንም ትራምፕ ግን ባን ይደረጋል አለ። ኢንዲያ ላይ ባን በመደረጉ ምክንያት ብቻው 200 ሚሊዮን ሰዎች በላይ በአንድ ቀን አጥቷል። እንደዚህ ቢሆንም ግን ቢዝነሱ እየተፋፋመ ነበር። የትዊተር፣ ዙም፣ ስናፕቻት፣ ሾፒፋይ፣ ኤርቢኤንቢ፣ ስፖቲፋይ፣ ስትራይፕ የሚያገኙትን ገቢ ብትጨምሩት ራሱ ባይዳንስ የሚያገኘውን ያህል ገቢ ያዩ። ባይዳንስ ካምፓኒ ሲሆን እስካሁን ከሰራቸው አፖች ውስጥ ትልቁና በጣም አትራፊ የሆነው አፕ ቲክቶክ ነው። ቲክቶክ ምንድን ነው ስትባሉ ቀልድ የምናይበት አፕ ነው ካላችሁ በጣም ተሳስታችኋል። ዣንግ ሚንግ በቻይና ውስጥ የሚኖር ሶፍትዌር ኢንጂነር እና ኢንተርፕረነር ነበር። ባይዳንስ ሳይሰራ በፊትም ማይክሮሶፍት ካምፓኒ ውስጥ ሆኖ ሰርቶ ነበር። ነገር ግን አንድ ነገር ያስተውላል። ይህም ኤአይ ነበር። በዛን ሰዓት እዛ ሀገር ዜና በጋዜጣ ምናምን ነበር የሚያነቡት። ስለዚህም ዣንግ ሚንግ ኤአይን ተማምኖ በኤአይ የሚመራ ዜናዎችን ለተጠቃሚዎች በስልካቸው የሚያደርስ ፕላትፎርም ይሰራል። የባይዳንስ የመጀመሪያው ምርት በእንግሊዘኛው ሄድላይንስ ይባላል። በ2012ም ላንች ያደርገዋል። ይህ ፕላትፎርም እንደ ቲክቶክ እናንተ ትወዱታላችሁ ብሎ የሚያስበውን ዜና ለእናንተ ያደርሳል። ይህም ፕላትፎርም በቻይና ላይ በጣም ታዋቂ እየሆነ ከመምጣቱ የተነሳ ሰዎች ጋዜጣ ምናምን መጠቀም እየተው መጣ። በ2014ም ሄድላይንስ ወደ 13 ሚሊዮን ዴይሊ አክቲቭ ዩዘርስ ሲኖረው እስከ $500 ሚሊዮን ያወጣ ነበር ይሸጥ። ነገር ግን ባይዳንስ በዜና ብቻ አላቆመም። በዚያን ጊዜ ሙዚቅሊ የሚባል ሾርት ቪዲዮ ፕላትፎርም ነበር። እንደ ቲክቶክ አይነት ሲሆን የአፕ ካሁኑ ቲክቶክ የሚለየው እዛ ላይ የምታገኙት ቪዲዮዎች ቲኔጀሮች የሆነ ሙዚቃ ከፍተው እነርሱም አንድ ላይ ሲዘፍኑና ነበር። እንደዚህም ቢሆን ግን ሙዚቅሊ በጣም ተከታይነት እያገኘ ነው። ይህንንም በማየት ዣንግ ሚንግ የቲክቶክ ሎጎ ያለው በቃ ራሱን ቲክቶክ በ2016 ይሰራል። ያው የምታስቡት ቲክቶክ ራሱን አፕ ነው የሰራው ብላችሁ፣ ነገር ግን ይህ አፕ ዱይን ይባላል። ለቻይኖች ብቻ ነበር የሚሰራው። በአንድ አመት ውስጥ ብቻ 100 ሚሊዮን ተጠቃሚዎችን ያገኛል። ዱይን በጣም ታዋቂ እየሆነ ሳለ ሙዚቅሊ ደግሞ በዩኤስ ሀገር ላይ አሪፍ እየሆነ ነበር። በ2017 ባይዳንስ ሙዚቅሊ $1 ቢሊዮን ገዙ። ዣንግ ሚንግ ግን ያላወቀው ነገር ቢኖር ይህ ውሳኔ ዓለምን ይቀይራታል። ሙዚቅሊ ላይ እና ዱይን ላይ ያገኘውን ኤክስፒሪየንስ በመጠቀም ኢንተርናሽናል ቨርዥኑ ቲክቶክ ብሎ በ2017 ላንች ያደርገዋል። ቲክቶክም በፍጥነት ማደግ ይጀምራል። ምክንያቱም ባይዳንስ ዱይን ላይ የነበራቸውን ኤክስፒሪየንስ እንዴት ሰው አዲክቲቭ ማድረግ እንደሚችሉ ምናምን ያውቁበት ነበር። ነገር ግን በዚህ ብቻ አላበቁ። በቢሊዮን የሚቆጠር ዶላር በማውጣት ማርኬቲንጋቸውን አሰራቸው። ቲክቶክ ከምንም በፍጥነት ወደ ትልቅ አፕ ማደግ የቻለበት ምክንያት የመጀመሪያው ኢዚ ቱ አፕሎድ አድርጎታል። ዩቱብ ላይ ቪዲዮ ልልቀቅ ብትሉ ስኪል ሊኖራችሁ ይገባል። ተብሊን መስራት ይጠበቅባቸዋል። ኤዲቲንግ ልትችሉ ይጠበቅባቸዋል። ኤስኢኦቹ አሪፍ ሊሆን ይጠበቅባቸዋል። ቲክቶክ ግን ይህም በመረዳት ሰዎች አፕሎድ እንዲያደርጉ ቀላል አድርጎታል። በቃ የሚጠበቅባችሁ ቲክቶክ ውስጥ ትገባላችሁ፣ ራሳችሁን ለ1 ደቂቃ ቀርታችሁ የተለያዩ ፊልተር ትጠቀሙና መልቀቅ አለቀ። ሁለተኛው ደግሞ ማርኬቲንግ ስትራቴጂያቸው። የመጀመሪያው ማርኬቲንግ ስትራቴጂያቸው ሰዎች የቲክቶክ ቪዲዮ ሌላ ፕላትፎርም ላይ መልቀቅ እንደሚችሉ ነገሯቸው። እንዴት ያማቸዋል እንዴ ምናምን ብላችሁ ልትጠይቁ ትችላላችሁ። ሁሉም የቲክቶክ ቪዲዮ ላይ ግን ዋተርማርክ አለ። ሀሳባቸው ሰዎች ዩቱብ ላይ እና ኢንስታግራም ላይ ወይም ሌላ ፕላትፎርሞች ላይ ሲያዩ ወደ ቲክቶክ የመምጣት እድል አላቸው። ራሳቸው ሁላ ፌክ አካውንት እያከፈቱ ቪዲዮ ይለቁ ነበር። ነገር ግን ፍሪ ማርኬቲንግ ብቻ በቂ አልነበር። ስለዚህ ፔይድ አድስ መጠቀም ጀመሩ። ትልቅ ካምፓኒ እስከሆናችሁ ድረስ አድስ ለማሰራት ኤዲተር፣ ዲዛይነር፣ የተለያዩ ነገር ልትከፍሉት ብር ሊኖራችሁ ይገባል። ነገር ግን ባይዳንስ ያደረጉት የቲክቶክ ቪዲዮዎችን እንደ አድ መጠቀም ነበር። ሁለተኛው ማርኬቲንግ ደግሞ ሌሎች ፕላትፎርሞች ላይ ከ5 እስከ 10 ያላቸውን ሰዎች ቲክቶክ ላይ ከመጡ ፌመስ እንደሚያደርጓቸው በመናገር ነበር። እነዛም ሰዎች ፎሎወራቸው አላድገ ስላላቸው በፍጥነት እሺ ይሉ ነበር። በዚህም ብቻ አላበቁ።
1 ሚሊዮን በላይ ፎሎወር ያላቸውን ሰዎች ወደ ቲክቶክ እንዲመጡ በጣም ብዙ ብር ያቀርቡላቸው ጀመር። እንደሚባለው ከሆነ ለአንድ ሰው ስሙ ለማይታወቅ ኢንፍሉዌንሰር ቪዲዮ እንዲለቅ $1 ሚሊዮን አቅርበውለታል ይባላል። ይህን የሚያደርጉት አንድ ኢንፍሉዌንሰር ቲክቶክ ላይ መጣ ሲባል ሰዎች ወደ ቲክቶክ የመምጣት እድል አላቸው ብለው ነበር። በዛን ሰዓት ቲክቶክ ትርፍ ላይ ሳይሆን እድገት ላይ ብቻ ነበር ትኩረት አድርጎ። ለዚህም ምክንያት በቀን ለማስታወቂያ $3 ሚሊዮን ማውጣት ጀምረው ነበር። ለዚህም ነው በጣም በፍጥነት እያደገ የመጣው። ነገር ግን በዓለም ላይ በተከሰተው ነገር ምክንያት እድገታቸውን መቆጣጠር አቃታቸው። ሰዎች ሁሉ የቤት እስረኛ መሆን ሲጀምሩ ሰዎች ተሰብስበው የተለያዩ ቻሌንጆችን መጀመር ጀመሩ። በቃ ኮቪድ-19 የሚነድ እሳት ላይ ጋዝ እንደመጨመር ያክል አሳደጋቸው። በጣም እያደጉ መጡ። ነገር ግን ይህ ሁሉ ልፋት በቀላሉ ሊፈርስ ነው። ቪዲዮን ከመቀጠሌ በፊት እንደዚህ የተለያዩ የቢዝነስ ታሪኮችን መስማት የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ደግሞ ከወደዳችሁ ላይክ ማድረግ አትርሱ። ጁን 2020 ላይ ኢንዲያ ቲክቶክ እና ከሌላ 58 የቻይና አፖች ጋር በሴኩሪቲ ምክንያት ባን ታደርጋለች። ይሄ ለባይዳንስ በጣም አስደንጋጭ ዜና ነበር፣ ምክንያቱም 200 ሚሊዮን ህዝብ ነው በአንድ ቀን ያለ። በዚህ ብቻ ግን አላበቃ። ዩኤስም ቲክቶክን ዩኤስ ላሉ ካምፓኒ ካልሸጠ ባን እንደምታደርግ ተናገረ። ለምንድን ነው ግን እንደዚህ ባን ማድረግ የፈለጉት ካላችሁ ሁለት ምክንያት አለ። አንደኛ ቲክቶክ በጣም እያደገ ሲመጣ ቲክቶክ ሾፕ ይከፍታል። ይህ ደግሞ ዩኤስ ካምፓኒዎችን እንደ አማዞን እና የመሳሰሉ ካምፓኒዎችን እያከሰራቸው መጣ። ሁለተኛው ምክንያት ደግሞ ቻይና ሀገር ውስጥ ካምፓኒ ካላችሁ ለቻይና ፕሬዚዳንት የምታገኙትን ዳታ መስጠት ይጠበቅባቸው። ይህ ደግሞ ቻይና የጠላቷን መረጃ ድክመት ማግኘት እንድትችል ይረዳታል። ነገር ግን ዣንግ ሚንግ እንደሚለው ከሆነ ቲክቶክ የቻይና ካምፓኒ አይደለም ብሎ ተናግሯል። ግን ዩኤስ ላይ ባን ቢደረግ ምን ጉዳት ያስከትላል? ቲክቶክ ወደ ግማሽ % ገቢውን ከዩኤስኤ ነው የሚያገኙ። ሁለት በአብዛኛው ኮንቴንት ክሬተሮች እዛ ነው ሚስተር ቢስት ጨምሮ ማለት። ይህ ደግሞ ሚስተር ቢስት ወደ ሌላ አፕ ቢሄድ እና ተከታዮቹ እሱን ለማየት ወደዛ ሲሄዱ ቲክቶክ ባዶን ይቀራል ማለት። ቲክቶክ ቢሸጥ ደግሞ መንግስት ጣልቃ የሚገባበት አፕ ይሆናል። ቲክቶክ እንደነበረው አይሆንም ማለት። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ኮመንት ላይ ለምን እንዳልተመቻችሁ ንገሩ።